ባለሱቅ ወይ አንድ ወለድና አንድ ሰንቺፕስ እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልከፍል ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ መከፈል አይ እንደዛማ አይሆን ምን ነኝ የምትከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። ግን እንዴት እንደዛ ትያለሽ? እሺ አንቺ ክፈይ ብልሽና አንቺ ብከፊ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማደርገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ። እንደ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። ምን አገባኝ ብሬ ጭባ ጥጦ ደንገበጥ መላጣ ምን ተመስላል ፈርና የሰው ልጅ በፍጹም እንዳታምናችሁ። የሰው ልጅ ክፉ ነው። ባለሱቅ ወይ ሰላም ነው አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ ነሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ እንትን ስጪኝ መርፌ ቆየት በእንዳስቀመጥኩት ሄደ እንዴ አባት ስልክህን ኖ የኔ አይደለም እኔ የምልሽ አለባበሴን አይተሽ ነዋ ደህና ስለሆንኩ ሌባ መስሎሽ ስልክሽን የደበቅሽው? አይ ኧረ እኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ። በቃ ቻው። እሺ ደውላለሁ። አንቺ እንዴት ነሽ? ምንድን ነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? አያስፈልግም፣ ችግር የለም። ኧረ በፍፁም የምሬን እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ለአንድሩ ጉዳይ ልክ ሲል አንተ ኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅል ችኩል በእንባ ነጋለት አንካው አለሱቅ አጅሪት ዘንድሮም እዚህ ሱቅ ላይ ቆመሻል። ምትስ ወንድ ከመቀፈል አይሻልም? ወሬ ታበዣለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር እዚህ ስጪ እዛ ላይ ያለውን። እሺ ሄሎ ወይ ማሪ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ። ሁሉ በምትልክልኝ አካውንት ሄሎ የዘይቱ ዋጋ ውሸቷን ነው 1499 ብር አትመናት። ወመን ጓድ የበራ ጓድ እንዴት ነው ወዳጅ? ሰላም ነው? ተው ምንድን ነው ድራፍት አንድ ይገዛል። ምን መሰለህ? እሺ ጠዋት ከእንቅልፌ ስነሳ ስራ ረፈርኩኝ። እሺ ከዛ ወደ መስሪያ ቤት ስሄድ የስራ መልቀቂያ ደብዳቤ ተሰጠኝ። እሺ ከዛ በዛ ተናድጄ ወደ ቤቴ ስመጣ ባለቤቴን ከወንድ ጋር ተኝታ አገኘኋት። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አይከብድም ታዲያ? በጣም እንጂ በጣም። ከዛ መኖር ምን ይሰራልኛል ብዬ እሺ ራሴን ላጠፋ ያዘጋጀሁትን መርዝ እሺ አንተ ጨለጥከው።